እዚህ እኮ ነው የተፈጠሩት ድሮ እንዳሁት ኧረ ጉድ እዩ ያ አሻንጉሊቴ ነው። አዎ አየሽው ደግሞ አምሮበታል። እዚህ ምን ይሰራል? ሌላ ቀቅም ነው የሚሆነው። ምንም ተያምዳ መቼስ በሌላ ምክንያት እዚህ ሊገኝ አይችልም። ልክ ነሽ። ለነገሩ ያንም የተዋወቃችሁት እናንተ ጋር ተሸክሞ መጥቶ ነው አይደል? ምንድነው? ማዘር ናቸው አሲዘው ይላኩኝ። ናግባ እዛ ጋር አስቀምጠው። ለምን እዛ ጋር አላደርስልሽም? ኧረ እኔ አቅም ነኝ ራሴ አደርሰዋለሁ። እሺ መችሽ በቃ ልሂድ። አባ የሰራህበትን አትወስደው? አይ የኔ ነገር ምን ታረጊዋለሽ? እኛ ሰፈር እኮ ቆንጆ የለም። ቆንጆ አይቼ የሰራሁበትን ረሳው። ጆብ አላለሁ ደግሞ ለነፍሴ አይደለም የምሰራው፣ ታስፈልገኛለች። ማያ አንቺ ማያ ድሮ እንደሚባለው ታፈቅሪያለሽ ማለት ነው? ተከሽ እኮ እኔ ይሄንን ያኔም ዲስቲቪ ስለሰለችኝ ነው መደበሪያ ያደረኩት። እዚህ እኮ ነው የተፈጠሩት ድሮ እንዳሁት። አቤት ማያ ግን ምን አይነት ጭንቅላት ነው ያለሽ? እኔ ራሱ ያኔ አንድ አሻንጉሊት ቢኖረኝ ኖሮ እንደዛ ዲፕሬሽን ውስጥ ባልገባው ነበረ። ነይ እስኪ እንሂድ፣ ፍቅር እስኪመጣ እንደበረበት። እንዴ ድሮም ከዳ ድፍረቱና ኩራቱን ነው የምወድለት። ይቅርታ እንዴ ማያ ሰላም ነው? ተለውጠሻል። አረ የማንንም ልብስ ከተሰጣበት ላይ አንስተ ስለለበስክ ሰው የሆንክ ይመስልሃል? አረ ማያዬ ይቅርታ የኔ ፍቅር አስቆምኩሽ አይደለ? እንኳን መጣልኝ የኔ ፍቅር። የማንንም ምናምን ልብስ ብቻ ስለለበሰ ታስገባላችሁ እንዴ? የቤታችሁን ደረጃ ዝቅ ያደርገዋል። የቱ ሰላም ነው ማለት ተዋውቃላችሁ? ምን አንቺ ደግሞ የት ይተዋወቃሉ? ከዚህ እኮ ታራ ያው የዚህ ቤት ማናጀር ነው የሷ ፍቅረኛ። አረ ዝም በሉ። ችግር የለውም ወንድሜ። እንግዶች ስለሚመጡብን የስብሰባ ቦታ ይዘጋጅ። እንዳጠፉ እናንተ ያሟችኋል እንዴ? የቤቱ ባለቤት እኮ ነው። አታምጣ ስለው አምጥቶ ቆለለው እና ዞኪ ሄደው ያምርሉ። አንቺ ያምሻል እንዴ? ከስራዬ ልታስባርሪ ነው? ትሽ